I want to say, man, the first time was so nice, I had to do it twice. Welcome. ሶ ሄሎ ጋይሶች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ኤፍኤም ነኝ በድጋሚ። ሶ የዛሬው ቪዲዮአችን የሚሆነው ስለ DJI አክሽን 4 ሪቪው እናደርጋለን። ሁሉንም ነገር ፊቸሮቹ ከሌሎች አክሽን ካሜራዎች በምን እንደሚሻል እናያለን። ሶ ስቴይ ቱንድ። ይመቻችሁ። ሶ ይህ ካሜራ ፈርስት ሪሊዝ የተደረገው በፈረንጆቹ አቆጣጠር 2023 ኦገስት 2 ላይ ነበር። እሺ ስለ DJI አክሽን 4 ስናወራ መጀመሪያ የሚነሱ ነገሮች ስለ ኢሜጅ ሴንሰር እና ስለ ውስጡ ስላሉ የካሜራ ሴቲንጎች ናቸው። ስለዚህ ስለ ሌንሶቹ ማለት ነው። ስለዚህ ስለ እነሱ ስናወራ ኢሜጅ ሴንሰር መጀመሪያ ስናወራ ይሄ ካሜራ 1/1.3 ኢንች ሲሞስ ሴንሰር የተገጠመለት ካሜራ ስለሆነ ማታም ሆነ ቀን ላይ በጣም ጥርት ያሉ ፎቶዎችና ቪዲዮዎችን መቅረጽ እንዲችል አድርጎ ተሰራው ነገር ስንገባ ደግሞ ስለ ሌንስ እናወራለን። ሌንስ ላይ ይሄ ካሜራ 155 ዲግሪ ማየት ይችላል ማለት ነው። 155 ዲግሪ ኢነሚስ አሁን ለምሳሌ በጣም ትላልቅ ኢቨንቶችን የቤተሰብ ኢቨንቶችን ማለት ነው መቅረጽ የምትፈልጉ ከሆነ ክፍላችሁ አሁን ለምሳሌ ስኩዌር ነው እንበልና ከዛ በኋላ 4x4 ነው እንበል ለኤግዛምፕል ማለት ነው። አንዱ ኮርነር ላይ ሄዳችሁ ይህን ካሜራ ብታስቆሙት ወይም ብታስቀምጡት ሙሉ ክላሱ ይቀረጻል ማለት ነው። የሚያልፋችሁ ነገር አይኖርም ማለት ነው። ከዛ በኋላ ደግሞ 3 ኦፕሽኖችን ይሰጣችኋል ይሄ ካሜራ። የመጀመሪያው ዲዋርፕ የሚል ኦፕሽን ነው። ይሄ ዲዋርፕ ኦፕሽን ማለት እንዴት ነው 16:9 የሆኑ ኖርማል ካሜራዎች የሚሰጧችሁን ኢሜጅ ሳይዝ ነው የሚሰጣችሁ ማለት ነው። እሱ ምንድነው 15 ሚሊ ሜትር ሌንስን ይጠቀማል ማለት ነው። ከዛ ዋይድ ላይ 12 ሚሊ ሜትር ሌንስን ይጠቀማል ማለት ነው። ያ ማለት ከኖርማል ከዲዋርፑ በጣም ሰፋ ያለ ቆንጆ የሆነ በደንብ ብዙ ነገር የሚያካትት አይነት ኢሜጅ ወይም ቪዲዮ ይሰጣችኋል ማለት ነው። ከዛ አልትራ ዋይድ ላይ ሲገቡ ግን በጣም ዋይድ የሆነ 11 ሚሊ ሜትር ይጠቀማል። በጣም ዋይድ የሆነ ኢሜጆችን ይሰጣችኋል ማለት ነው። በጣም ዋይድ ስላችሁ በጣም ዋይድ ነው ማለት ሙሉ 155 ዲግሪ ሌንስን ይጠቀማል ማለት ነው። አሁን ለምሳሌ ስለ አይሶ እናወራ። ስለ አይሶ ስናወራ አሁን ለምሳሌ አይሶ ማለት ለምሳሌ አንድ ካሜራ በምን ያህል ለላይት ሴንሲቲቭ ነው ወይም ደግሞ ላይት ሴንሲቲቪቲውን ነው የሚያሳያችሁ። ይሄ ካሜራ ከ100 እስከ 12800 ድረስ አይሶ አለው ማለት ነው። ያ ማለት በጣም በጨለማ ሁኔታ አውቶ በቃ ላይክ ሁሉም ሰው ቪዲዮ ሪከርድ ሲያደርግ አሁን ስልካችሁን አውጥታችሁ ሪከርድ ማድረግ ሲጀምሩ ራሱ ነው አይሶን አጀስት የሚያደርግላችሁ ማለት ነው። አሁን ለምሳሌ ትላልቅ ካሜራዎች ላይ ወይም DSLR ወይም ሚረርለስ ካሜራዎች ላይ ግን ሲሆን ራሳችሁ ናችሁ አይሶ የምትመርጡት። አውቶም ኦፕሽን አለው ግን እናንተ ብትመርጡ ሞር ማኑዋል ውስጥ ተጠቀሙ በጣም ጽድት ያለ የምትፈልጉትን አይነት ቪዲዮ ይሰጣችኋል ማለት ነው። ምንድነው አውቶ ውስጥ ተጠቀሙ ላይክ ኖርማል የሆኑ ቪዲዮዎችን መቅረጽ የምትፈልጉ ሲኒማቲክ ሊሆን ይችላል። እነዚህ ቪዲዮዎችን መቅረጽ ስትፈልጉ አይሶን ራሳችሁ መገደብ ይኖርባችኋል ማለት ነው። ማለትም ላይክ ሻዶ እንዲኖረው ከፈለጋችሁ ኦር ዳርከር ሲን ከፈለጋችሁ በቃ እንደዚህ አይነት ነገር ከፈለጋችሁ አይሶን የምትቆጣጠሩት ራሳችሁ። ይሄኛው ካሜራ DJI አክሽን 4 የ12800 ድረስ አይሶ አለው ማለት ነው ከ100 ጀምሮ ማለት ነው። እንዴት ጋይሶች እንዴት አደራችሁ? ዛሬ ደግሞ እስካሁን ቁጭ ብለን አወራን አይደል ስለ ፊቸሮቹ ምናምን ስላሉት ነገሮች። አሁን ደግሞ እየሞከር ነው ለምን አላሳያችሁም ኤክስፒሪየንሱን ለምን ለእናንተ አላሳያችሁም በሚል ማለት ነው። ትንሽ እኔም ስፖርት እሰራለሁ እናንተም ደግሞ ኤክስፒሪየንሱን የዚህን ካሜራ ጥራቱን ምናምን ያሉትን ፊቸሮች እያየን እንሄዳለን። እንጀምር። እሺ አሁን ጀምረናል። ቪው እንደሚያምር ላሳያችሁ። ይሄኛው ስቴብል እንትን የለውም ስቴብል አይደለም። እነዚህ ኦፕሽኖች ሶስቱም የምታገኟቸው 4K ላይ ስትቀርጹ የምታገኟቸው የስቴቢላይዜሽን ሞዶች ናቸው ማለት ነው።
ሻውን እስካሁን ቸስት ላይ ማውንት አድርገን ነበር ስንሮጥ የነበረው። አሁን ደግሞ በሃንድ ላይ አድርገን እንሮጣለን ማለት ነው። ሌትስ ጎ። አሁን ደግሞ ስቴዲ ሞሽኖቹን በእጄ ሃንድልድ ቀረጻ እንሞክራቸዋለን። አሁን ምንም አይነት ስቴዲ ሞዴል አደረኩለትም፣ ቁልቁለት እየወረድኩ ነው። እንቀጥል። እስካሁን የነበረው ኦፍ ተደርጎ ነው። አሁን እንቀጥላለን ማለት ነው። አሁን ዊዛውት ነበረ። አሁን ሮኬን ስቴዲ እንጨምርለታለን ማለት ነው። እሺ አሁን በሮኬን ስቴዲ ነው እንቀጥል። አሁን ደግሞ በዛኛው ሳይድ እንሻገርና ሮኬን ስቴዲ ፕላስን እንሞክረዋለን ማለት ነው። አብራችሁን ቆዩ። ሮኬን ስቴዲ ላይ ያለው ሩጫ ጀምረናል። ሌትስ ጎ። በጣም እየደከመኝ ይለበል ያው ሩጫ ከሩጥኩ ብዙ ጊዜ ስለሆነ ደከመኝ በጣም። ኦኬ ወንድርስ ነው 1 ኪሎ ትንሽ የሚቀርብ 1 ኪሎ ሜትር እንቀጥል። በሮኬን ስቴዲ ፕላስ አይ ቲንክ በጣም ኤግዞስትድ ነው። ምን ዘፈን እየቆሙ አስቸግሩኛል። በመጨረሻ ደርሰናል። እሺ ኪንግስቶን ፕላስ ገፎ እንቀርጸላችሁ። ሌትስ ጎ። 1 ኪሎ ሜትራችን እዚህ ጋር አሟልተን ጨርሰናል። ኦኬ አሁን ወደ ቤት መመለስ ነው። እንሻገርና እንመለሳለን። ከዛ እስከዛ ድረስ ቻሌንጅ ሳይጋቻለ በጣም ገና ነው የዚህ ፊቸር። ከዛ ዙሩ የሚያልቅ አይነት ነገር አይደለም። ስቴይ ዊዝ ሚ። ሜንታል ባላንስ የሚለው እስከ 45 ዲግሪ ድረስ እንደዚህ ብትሉ ችግር የለም፣ አይንቀሳቀስም ፉቴጃችሁ ማለት ነው። እንደዚህ ነገር እስከ 45 ቢል ችግር የለም፣ አይንቀሳቀስም። አሁን ግን ማሳያችሁ ሆሪዞንታል ስቴዲ የሚባለው ነው ማለት ነው።
ሶ ሆሪዞንታል ስቴዲ የሚባለው ላሳያችሁ። ሶ ሆሪዞንታል ስቴዲ የሚባለው እችን እያያችሁት ነው። እዛ ጋር ፀሐይዋ ምናምን ነገር ናት። ሶ እናስጀምረዋለን። አሁን ጀምሯል። ከዛ ሮቴት እናደርገዋለን። ፍትያችሁ ይሄ ይንቀሳቀስም ማለት ነው። ከሩት ነው ሆሪዞንታል እንደነበረ ይቀጥላል ማለት ነው። እሺ አሁን ማሳያችሁ ፊቸር ደግሞ ዩቲዩብ ሲሰሩ ማለት ነው። ላይክ ምንድነው ቀድማችሁ የሰው ሪያክሽን ካሜራችሁን ሳታስጀምሩ እንዳያመልጣችሁ ምናምን ነገር የምታደርጉበት ነገር ነው። ሶችኛ ተተካታላችሁ። ከዛ ፕሪ ሪከርዲንግ የሚላለ ሉፕ አለ። ሉፕ ሪከርዲንግ የሚላለ ይሄኛ ፕሪ ሪከርዲንግ እንደፈለጋችሁ ታርጋችሁ ቀድማችሁ በቃ። ስለዚህ ካሜራችሁ ቀድሞ ይላችኋል ማለት ነው። ሶ ሪከርድ ከበተን ከመንካታችሁ በፊት ያለው ሞመንት ሪከርድ ይሆንላችኋል። ከዛ ሪከርድ ስታደርጉ ከዛ በፊት ያለውን ራሱ አብሮ ይዝላችኋል ማለት ነው። ሶ ፕሪ ሪከርዲንግ አብሮ ተካፍቶለት የመጣ ካሜራ ነው። በጣም ጸዴ ነው እኔ ካየሁት። ከዛ ካልፈለጋችሁ ፕሪ ሪከርዲንግ ወይ ደግሞ እንደ በቃ ኖርማል ቀረጻ እንደኔ ማድረግ የምትፈልጉ አይነት ሰው ከሆናችሁ ፕሌት አረጋችሁ ትቀጥላላችሁ። ሶ ከዛ ሁለት አይነት እንትን ማይክ ሞዶች አሉት። ማይክ ሌስት ነው ስቴሪዮ እና ሞኖ ይባላል። ስቴሪዮ እና ሞኖ ሲሆን በቃ በሁሉም ማይኮች ሁሉም ሳይድ ላይ የተገጠመለት ማይኮች ይጠቀማል ማለት ነው። ሶ ስቴሪዮ ሲሆን ግን አንድ ሳይድ ወደ እናንተ ዳይሬክሽን ብቻ ወደ ካሜራ ዳይሬክሽን ያለውን ብቻ ነው የሚጠቀመው ማለት ነው። ሶ ሳውንድ ሪዳክሽን እኔ ይሄን ያለ ምንም ልዩነት አላየሁበትም። እኔ አሁን ሁለት ቪዲዮዎችን ሪከርድ አድርጌ አሳያችኋለሁ ማለት ነው። አሁን ይኸው ኦፍ ነው ያለው ሪከርድና እሺ ኤፍኤም ነኝ። እንዴት ናችሁ? ተቀረጸው ኦፍ ተደርጎ ነው። ሶ ቀጣይ ደግሞ እናደርገው ነው ስታንዳርድ ሶ ሻውን ኦን አድርገናል። ሶ ኤፍኤም ነኝ። እንዴት ናችሁ? ሁለቱንም ቪዲዮዎች አይታችኋቸው እናንተ ልዩነት አለ የምትሉ ከሆነ ትነግሩኛላችሁ። እኔ ግን ምንም አይነት ልዩነት አላየሁትም። ይህን ይመስል ነበር የዛሬ ቪዲዮ። ወደ ዲጄ አክሽን ቀይራት ነው። ሶ ጋይሶች ቪዲዮአችን አልቋል። ከብዙ በትንሹ ይህን የዲጄ ያሉትን ፊቸሮች አሳይቻችኋለሁ። ይመቻችሁ። ኤፍኤም ነኝ። በድጋሚ ሰብስክራይብ ማድረግ እንዳይረሳይ። ይመቻችሁ።